ለኛው መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት ለነገ ማለፊያ ጀንበራችን ትውጣ ተማክረን እናብራት ዛሬ የጠቅላላ የኢትዮጵያ ህዝቦች ተሰባሰቡና ስለ ችግራችሁ ስለ ሁኔታችሁ ተወያዩ በማለቱ ራሱ ይሄ የማይገኘው እድል ነው። በጣም ለመንግስታችንም ምስጋና እናቀርባለን። ለምን ይሄ የማይገኝ እድል ነው። የሀገር ጉዳይ ይቅርና በቤት ውስጥ እንኳን መመካከር የሚገባ ትምህርት ነው ያገኘነው ለማለት ይቻላል። የሃይማኖት ተቋማት አንድ ላይ ሆኖ ጠቅላላ የአባገዳዎች ተገናኝቶ የፖለቲካው ተገናኝቶ ስለ ሀገራችን ሰላምና ፍቅር እንዴት እንወያይ የሚለው አጀንዳ ራሱ የማይገኝ ውድር ነው። ቃሉ ራሱ በቂ ነው። ግን ምን ያስፈልጋል? በቃል ሳይሆን ወደ ተግባር ለመቀየር ያስፈልጋል። ተግባር የማንቀየር ከሆነ ጤዛ ይሆናል። ጤዛ ውሃ ጠዋት ውሃ ነው፣ ግን ፀሐይ እንደወጣች ይጠፋል። ስለዚህ የምንናገረውን ቁም ነገሮችን ወደ ተግባር መቀየር አለብን። እኛ ያለነው አገር እቺ አንድ ናት። አንድ አገርቷን እናድናት ከመማ እናስወጣትና ያቺን አገር እቺን አገር ወደ ሰላም የተረጋጋ ፖለቲካ እንድትመጣ የተረጋጋ ሰላም እንዲሰፍን ብለን እስቲ ምክር ላይ አለን። እንግዲህ አሁን በጥቃቅን በ10ም ተከፍለን አለን በ500 ነው አሁን እየተወያየን ያለነው። እንግዲህ ሐሳብ ግጭቶች ይነሳሉ። የሰው ልጅ ከተፈጠረበት ጊዜ ጀምሮ አለመግባባቶች ይኖራሉ። ያንን ግን በተገቢው መንገድ ሰላማዊ በሆነ ሁኔታ ተነጋግሮ መፍታት አለ። ስለዚህ በመድረኩ ላይ የመጣበትን ዓላማ እያንዳንዱ የህብረተሰብ ክፍል ስለሚያውቀው ስለሚረዳው ወደ ግጭት ሳይመራ ወደ አለመግባባት የሚያመጡ መንገዶችን በመተው ሁሉም በቀናነት በቅንነት እኔ እንደማየው በመልካም ሁኔታ ለስምምነት ለመድረስ እየተወያየን ነው። ዝግጅቱ በጣም በተጠናከረ ለመጀመሪያ ጊዜ በሀገራችን እንደዚህ አይነት ዝግጅት ይደረጋል። በጣም የተጠናከረ በጥሩ ሁኔታ የተካሄደ መሆኑ ቡድኖች ተዋቅሮ ቡድኖች በመከባበር አብሮ ሐሳቡ በነፃ የመግለጽ የተደረገ ያለው እንቅስቃሴ በጣም ተስፋ የሚሰጥ ውስጣችን መጪ እድላችን ብሩህ መሆኑ የሚያሳይ ተግባር ነው። በዚህ 8 አጀንዳዎች ማንም ሰው የመጣ ያለው ችግር የሚያይበት ሐሳቡ የሚያስቀምጥበት መፍትሄ ሐሳቦች ምን መሆን አለበት፣ ችግሮች ማስወገዳ ዘዴዎች ምን መሆን አለበት፣ ውይይቶች ተጀምሯል። ሀገሬ ምን ትመስላለች በሚለው ጉዳይ ላይ እንድንነጋገር በዚህ ሁኔታ ፎርም ተደርገናል። ከዛም ደግሞ ከጠቅላላው ማህበረሰብ ከጠቅላላው 4000 ወደ 500 ተከፋፍለን ከ500 ደግሞ አሁንም በተለየልን በኤአይ በተሰራው መለያ ቁጥር ወደ 250 ከ250ም ደግሞ ሰፊ ስለሆን ወደ 50 ከ50ም ደግሞ ወደ 10 ይሄድን ፍጹም በሆነ መንገድ ኢትዮጵያን ወደ አንድነት ማምጣት በሚችል ኢትዮጵያን ወደ ሰላም ማምጣት በሚችል ኢትዮጵያን ከሌላ አፍሪካ ሀገራት ከዓለም ሀገራት ጋር ሊያወዳድር በሚችል እኔ ያለውበትን ወንድሜ እንዲረዳ የወንድሜን ችግር እኔ እንድረዳ ከዛ ተነስተን ደግሞ ወደ የት እንድንመጣ ወደ አንድነቱ በመምጣት በኔ ጫማ ወንድሜ እንዲያስብ በኢቴ ጫማ እኔ ማሰብ እንድችል ሰሜኑ በደቡብ ደቡቡ በምስራቅ የሁሉንም ችግር በጋራ ተነጋግረን ወደ መግባባቱ እንድንመጣ ዘንድ ሰፊ የሆነ ምክክር ያደረግን ነው። ከመጣንበት ጊዜ ጀምሮ የምክክር ኮሚሽን እያደረገ ያለው አስተዋጽኦ ከባድ ነው። የሀገሪቱን ደግሞ ወደ አንድ አቅጣጫ አስቀድሞ ባለፉት ዓመታት ከአድዋ ጋር ተያይዞ የተነሱ ጉዳዮችን ከዜሮ ተነስተን አሁን ደግሞ እንደገና እንደ አድዋ የተሻለ ነገር ለመስራት ዝግጅት ያደረግን እንዳለን ነው የተገነዘብኩት። ይሄንን እድል ታሪካዊ እድል አግኝተናል። ለሀገራችን ለኢትዮጵያ በአንድ ዓላማ በአንድ አጀንዳ በአንድ እቅድ ተሰልፈን መስራት አለብን የሚል ነው።